وجادلهم بالتي هي أحسن إن ربك هو أعلم بمن ضل عن سبيله وهو أعلم بالمهتدين. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسوله الأمين وعلى آله وصحبه أجمعين، أما بعد. قال صاحب كتاب أو رسالة خلاصة نور اليقين في سيرة سيد المرسلين للتلاميذ المدارس الابتدائية بقلم الأستاذ عمر عبد الجبار إلى أن مؤلفنا على قرب نقرأت الله يقول الناس يو كتابه تروحون الملك كما استلالف أنصار جن كتاب من النتنا ما ننتم الكتن ተማሪዎች ቢቀሩት የተሻለ የሆነ ነገር ነው የሚለውን በማሰብ ነው ኢንሻአላህ እና ቀራይ ተነሳነው። የሰውየውን ማንነትን አላውቁም። ከናካቴው አብዱል ጀባር የተሰኘው ማነው ዑመር ኢብኑ አብዱል ጀባር የተሰኘ የሆነውን አካል እኔ አላውቁም። والله اعلم። ዞሮ ግን ያው ታልኺስ አድርጎታል። ኹላሳውን አስቀምጧልና ኑሩል የቂን የተሰኘ የሆነውን ማለት ነው የሲራ ኪታብና መጽሐፍ። ስለዚህ ከዚህ አንፃር ኢንሻአላህ እኛ ልንቀራው አስፈላጊ መሆኑን ተመለከትን። ከሌሎች ኪታቦች ይልቅ ሙክተሰር ሆኖ የተመለከቱት ይህንን ነው። ወንድሞችም ጥቆማ እንደሰጡን ማለት ነው። ስለዚህ ከዚህ አንፃር እንቀራዋለን ኢንሻአላህ። እና ለጥቅል ሙአሊፉ ምን ይላል? ኹላሰቱ ኑሩል የቂን ይላል። ኑሩል የቂን የተሰኘው እርግጠኛ የሆነ ወይም እርግጠኛ የሆነ ብርሃን ማለት ነው። ኑሩል የቂን ብሎ ማለት እርግጠኛ የሆነ ብርሃን ማለት ነው። ኹላሳ ብሎ ማለት ደግሞ ጽንሰ ሐሳብና ፍሬ ሐሳብ ማለት ነው። የነገራቶች ጽንሰ ሐሳብና ፍሬ ሐሳብ ወይም አስኳሉ ማለት ነው። في سيرة سيد المرسلين የመለክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም የነብያቶች የመለክተኞች ሁሉ ሰይድና አለቃና ቁንጭ የሆኑትን መለክተኛ ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ታሪክ በተመለከተ ለተላሚዝ المدارس الابتدائية ገና ጀማሪ ለሆኑ ማለት መድረሳ ላይ ለሚማሩ ጀማሪ ለሆኑ ተማሪዎች የተዘጋጀ የሆነ ኪታብ ነው ወይም ሪሳላ ነው። የቀለም ኡስታዝ ዑመር አብዱል ጀባር የተሰኘ የሆነው ኡስታዝና መምህር ነው ያዘጋጀው ይህንን ኪታብ ማለት ነው ወይም ሪሳላ። ሙቀዲማ ይላል፣ መግቢያ ይላል። ሙቀዲማ ብሎ ማለት ወደ አጀንዳችን የምንገባበት የሆነ መንደርደሪያ መግቢያ ወይም መንደርደሪያ ሀሳብ ማለት ነው። ቢስሚላህ الرحمن الرحيم ይላል። ስለ በስመለ ከዚህ በፊት በዛቲ የተነጋገርንበት የሆነ ሁኔታ ስለተፈጠረ መደጋገሙ ማሰልቸት ይሆናል ከሚል አንፃር እናልፈዋለን ኢንሻአላህ። አልሐምዱሊላህ الذي هدى عباده بقصص الغابرين ይላል። አልሐምዱሊላህ ለአላህ ሱብሓነሁ ወተዓላ የወዳሴ ስሙ የተገባው ነው። الذي هدى ያ ነው አምላካችን አላህ የወዳሴ ስሙ የተገባው الذي هدى ያ ቀና የሆነ عباده ባሪያዎቹን بقصص الغابرين ማዕና ጥቆማን ያስተማራቸው የሆነ አምላክ عباده ባሪያዎቹን بقصص الغابرين ላይ ቀድሞ የነበሩ የሆኑ አካላቶችን ታሪክ ያስተማራቸውና እንዲሁም ወደዚያ ያቀናቸው የሆነ አምላክ የወዳሴ ስሙ የተገባው ነው። الغابرين ብሎ ማለት ላይ ቀድሞ የነበሩ የሆኑ አካላቶች ማለት ነው። طيب وجعلها عبرة للتابعين وجعلها رغات ደግሞ አይ قصص الانبياء እና قصص الغابرين ማለት ነው። ላይ የነበሩ የሆኑ አካላቶችን ዜና ወይም ደግሞ ታሪክ አላህ ሱብሓነሁ ወተዓላ ያደረገ وجعلها درجات عبرة መገሰጫና መመከሪያ ያደረጋት للتابعين ቀጥለው የሚመጡ የሆኑ ተከታዮችና ቀጥለው ለሚመጡ የሆኑ አካላቶች መገሰጫና መመከሪያ ያደረጋት ኢላ የውሚዲን እስከ ዕለተ ቂያማ ድረስ እስከ ሂሳቡ ዕለት ድረስ ማለት ነው። የውሚዲን ብሎ ማለት አዲኑ ወልሂሳቡ እስከ ምርመራው ዕለት ድረስ ማለት ነው። ወሰላቱ ወሰላሙ ዐላ ሰይዲና ሙሐመድ የአላህ ሱብሓነሁ ወተዓላ እዝነት ሰላም ንጻ ማድረግና ደህንነት ዐላ ሰይዲና ሙሐመድን በእኛ ነቢይ ላይ በሙሐመድ ሰለላሁ ዐለይሂ ወሰለም በቁንጮቻችን ላይ አለዚ በዚያ ላይ በሱም ላይ ይስፈን ካነት ሐያቱሁ መምሉአተን ቢመካሪም الأخلاق ካነት ሐያቱሁ ህይወቱም ማለት የነበረች በሆነው ነቢይ ላይ ይስፈን መምሉአተን የሞላች በነበረችው በሆነ ነቢይ ላይ ይስፈን ቢመካሪም الأخلاق እጅግ በጣም በተከበሩ በሆኑ ስነ ምግባሮች ህይወቱ በተሞላችው በሆነው ነቢይ ላይ በሙሐመድ ሰለላሁ ዐለይሂ ወሰለም ሰላምና ነጻ መሆንና በመቀጠልም እዝነት የአላህ ሱብሓነሁ ወተዓላ እዝነት በእነሱ ላይ ይስፈን። ወመሐሲን ሲፋቲ መልካም የሆኑ መገለጫዎች በመልካም በሆኑ መገለጫዎች ህይወቱን ባሳለፉ በሆነው ነቢይ ላይ ወይም ደግሞ ህይወቱ በሞላችለት በሆነው ነቢይ ላይ ይስፈን። وعلى آله وصحبه الذين اتخذوا
سيرته نبراسا لنشر الدين وعلى آله وصحبه فاتخذوا سيرته نبراسا لنشر الدين وعلى آله وصحبه ኒብራስና ተምሳሌት አድርገው በያዙት በሆኑት በእሳቸው ቤተሰቦችና ባልደረቦች ላይ ይስፈን የአላህ ሱብሓነሁ ወተዓላ እዝነትና ሰላም ነሳ ማድረግ ይስፈን የአላህ ሱብሓነሁ ወተዓላ እዝነትና ሰላም ነሳ ማድረግ ባለፈው ሳምንት የጀመርነው የሱልህ ሁደይቢያ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከመካ ሙሽሪኮች ጋር የነበረው ውይይት ነበር የጀመርነው። ባለፈው እንዳየነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከባልደረቦቻቸው ጋር ከሰሃባዎቻቸው ጋር መዲና ላይ መናም ካዩ በኋላ ዑምራ ለማድረግ ወደ መካ ጉዞ ጀምረው ሳሉ ሙሽሪኩል አረብ የመካ ሙሽሪኮች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወደ መካ መግባት የለባቸውም ብለው እንደወሰኑና ይህንንም ደግሞ ለመከላከል ኻሊድ ብን ወሊድን ከሰራዊት ጋር ልከውት እንደነበረ በዚህም ምክንያት አቅጣጫቸውን ለውጠው በስተቀኝ በኩል ወደ ጅዳ በሚወስደው መንገድ ዞረው ሹመይሲ በመባል የሚታወቀው አሁን ወይ ደግሞ ሁደይቢያ የተባለው ሸለቆ ላይ ሰፍረው እንደነበርና ከዚያ በኋላ የተለያዩ ሙፋወዳዎች ወይም ደግሞ የተለያዩ ውይይቶች ከመካ ሰዎች ጋር እንደተደረጉ አይተን ነበር። እሳቸው ለዑምራ እንጂ ለጦርነት እንዳልመጡ ሰላም ይዘው እንደመጡ ለማስረዳት ቢሞክሩም የመካ ሙሽሪኮች ይህንን እንዳልተቀበሉና መጨረሻ ላይ ግን ዑስማን ብን አፋንን ልከውት መካ ላይ ሲቆይባቸው ተገሏል የሚል ወሬ ተወርቶ በዚህ ምክንያት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከእሳቸው ጋር የነበሩትን ባልደረቦቻቸው በሙሉ ቃል ኪዳን እንዲገቡላቸው ለመሞት ማለት ነው ጠይቀው ሁሉም ተሽከዳድመው ቃል ኪዳን ገብተው ልክ እንዳለቀ ዑስማን ብን አፋን ተመልሰው እንደመጡ ነበር ያየነው። ከዚህ ቀጥሎ እንግዲህ ያው ወደ ስምምነቱ ነው የተኬደው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሙሽሪኩል አረብ ጋር ያደረጉት ስምምነት ማለት ነው። ምን ይላል? አቅዱ አልሱልህ ስምምነት መፈረሙ ወሰሚዐት ቁረይሽ بهذه البيعة